ከወሊድ በኋላ ቀኑን ሙሉ ድካም የተሰማችሁ ነው? ኃይላችሁስ እንዳያልቅ ትፈልጋላችሁ? የምር አዎ ከሆነ መልሳችሁ ትክክለኛ ቦታ ላይ ናችሁ። ኑ ከኔ ጋር በ2 ደቂቃ ሙሉ የአጥሚት አሰራር አሳያችኋለሁ። እዚህ ጋር እንግዲህ የተጠቀምኩት መጀመሪያ ስጨምር ስላላሳየዋችሁ ነው። 3 ብርጭቆ በአጥሚት በምትጠጡበት ብርጭቆና 3 የሾርባ ማንኪያ የአጥሚት እህሉን ነው ያረኩት። ከዛ አንድ ላይ በቀዝቃዛ ውሃ እንደዚህ ያርጋችሁ በደንብ እስኪፈላ ድረስ አልፎ አልፎ እያማሰላችሁት እንዳይገነፍል እንደዚህ ያርጋችሁ በደንብ እያመሰላችሁ ትቆያላችሁ። ከዛ በኋላ የተወሰነ ጨው እህላችሁ ላይ ትንሽ ጨው የሚያንሰው ከሆነ የተወሰነ ጨው ታደርጋላችሁ። ከዛ ይሄ ተከተከ እንግዲህ በጎን ቡላ 1 የሾርባ ማንኪያ የሚሆን ቡላ አደረኩኝና ትንሽዬ ውሃ መበጥበጫ ብቻ እንደምታዩት ትንሽዬ ውሃ አድርጋችሁ ትበጠብጡትና ከዛ ልክ የአጥሚት እህላችሁ እንደበሰለ እርግጠኛ ስትሆኑ እዛ ላይ መቀላቀል ነው ማለት ነው። የቡላ ጣዕም የማትወዱ ምንም የቡላው ጣዕም ይመጣል ብላችሁ እንዳትፈሩ። ለሰውነት ግን በጣም ጠቃሚ ስለሆነ ብታደርጉበት አሪፍ ነው። ሁሌም ብትቀላቅሉበት አጥሚታችሁ ላይ። እንግዲህ እኔ ካሜራ መቅረጫዬ ስለተበላሸብኝ እዚህ ጋር ስጨምር ማሳየት አልቻልኩኝም እና እየመታችሁት እጃችሁ ሳያርፍ ነው የምትጨምሩት ማለት ነው። ካልሆነ የመጠቅለል ባህሪ ይኖረዋል ቡላው። እንግዲህ እንደምታዩት እንደዚህ ውፍር ብሎ መንተክተክ ጀምሯል። ያው በጣም ወፍራም ስለማልወድ ቀጠን አድርጌ ነው የሰራሁት። እንደበሰለ እርግጠኛ ስትሆኑ ስኳራችሁን ጨምራችሁ ማውጣት ነው ማለት ነው። ልክ እንደዚህ በጣም በቀላሉ የሚዘጋጅ አጥሚት። ያው ብዛቱ እኔ በፔርሙዝ ማስቀመጥ ስለማልወድ ነው። እናንተ ግን በጨመራችሁት ብዛት ልክ እያረጋችሁ መስራት ትችላላችሁ ማለት ነው። ለዛሬ ይዤላችሁ የመጣሁት የአጥሚት አሰራር ይህን ይመስላል። ፕሮግራሙ ከተመቻችሁና ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። አመሰግናለሁ። ቻው ቻው።